አውቶማቲክ መኪና ኢንጂን እንዴት ማስነሳት እንችላለን? በመጀመሪያ ደረጃ እንደምታዩት የቅርብ ጊዜ አዳዲስ መኪናዎች አሁን 2026 ላይ ነው። አሁን ይሄን ቪዲዮ ስሰራው ዛሬ 05/01 2026 ላይ ነው ይሄን ቪዲዮ የሰራሁት። አሁን የቅርብ ጊዜ መኪኖች እንደምታዩት እዚህ ጋር እንደምታዩ ቁልፍ ምናምን የላቸውም። እዚህ ጋር ነው በቃ በበተን ነው የምትጫኑት። ግን ዋናው ምንድነው ያለው ብቻ ይሄ እንደምታዩት ይሄ ነው ቁልፍ። እሱም ደግሞ በር ለመክፈት ለመዝጋት የሚጠቅመን ይሄ ነው። አሁን ለማስነሳት ስንፈልግ በመጀመሪያ ደረጃ እዚህ ጋር እንደምታዩት ዩት ኢንጂን ስታርት እና ስቶፕ ነው እዚህ ጋር ያለው ይሄ በተን። አሁን ምን እናደርገዋለን? ኢንጂን ስታርት የሚለውን እንጫናለን። እንደምታዩት ስንጫናውን እንደዚህ መጥቷል። እዚች ጋር ያለው ነገር እያንዳንዱ ስክሪን። ከዛ ምን ይለናል? እዚች ጋር ፑሽ ኢንጂን ስዊች ቱ ስታርት የሚላለ። እዚህ ጋር ብሬክ መጫን አለብን። ብሬክ ደግሞ ማለት እዚች ጋር ነው። ብሬክ ይታያችኋል። እዚህ ጋር ይሄ ቀኝ እግራችሁ ያለበት ይሄኛው ማለት ብሬክ ነው። ይሄ ብሬክ ነው። ይሄ ደግሞ ነዳጅ ነው። ብሬካችን እንደምናየው እንደዚህ እንጫናለን። ብሬክ ነው። እንደዚህ እንጫናለን። ከዛ እዚህ ጋር እንመጣና ኢንጂን ስታርት ቢሎ እንጫናለን። በ3 ሰከንድ ውስጥ እንደምታዩት ኢንጂናችን ይሰራል ማለት ነው። መኪናችን ይንቀሳቀሳል ማለት ነው። በዚህ ሪኮመንድ ማደርጋችሁ መኪናችሁ ወዲያውኑ አስነስታችሁ ባትሄዱ ተመራጭነት አለው። ለ5 ወይ ለ6 ደቂቃ ኢንጂኑ እስከሚሞቅ ድረስ ብትጠብቁ ተመራጭነት አለው። እንደዚህ በጣም በቀላል መንገድ አውቶማቲክ መኪኖችን ኢንጂን ማስነሳት እንችላለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይሄን ቪዲዮ ላይክ ማድረጋችሁን እንዳትረሱ።